በብሔር ደረጃ ስልጣን የያዘ ነበር ወይስ የገዢ መደቡን ለማለት ነው? ለመረዳት ትንሽ ስለቸገረኝ ነው። ማለት ለምሳሌ ገሌ የሚባል ብሔር የስልጣን ባለቤት ነው የሚል በሕግም ይሁን በሞራል የተደገፈ በሌሎች ላይ የበላይነትን ያወጀ ብሔር ነበረ ወይ? አሁን ነበረ። ይህ ነገስታት እስከነበሩ ድረስ በግልጽ ነበር የሚያስቀምጡት። አጼ ምኒልክ የ1907 ላይ የሚኒስቴሮች ምክር ቤትን ሲፈጥሩ ለአማራ የሚያገለግል ጋላን የሚገዛ ብለው ነው ያስቀመጡት። እና ይሄ እኮ እንደ ዛሬ አይደለም። እንግዲህ ብሔር አለ ወይ? የብሔር መደብ ተጨቋኝ መደብ አለ? አዎን አለ። አማራ በአብዛኛው ድሃ ነበር። ግን ድህነቱ ሌላ ኃይል ስለ ዘረፈው አይደለም። ሁኔታው ድሃ አደረገው። የአገሩን ሁኔታ ድሃ አደረገው እና የትኛውም ጨቋኝ ቡድን ድሃ ይኖረዋል። ለምሳሌ ፈረንጆች እንግሊዞችን እንውሰድ። ይሄን ዓለም ተቀራምተው ኮሎናይዝ አድርገው ሲገዙ ጎዳና ተዳዳሪ እኮ ነበር እንግሊዝ ሀገር። እስከ ዛሬም አለ። አሜሪካን አሁን በጣም ኃይለኛ ሀገር ነው። በሁሉንም ለመቆጣጠር የሚሞክር መንግስት ነው። ግን አሜሪካን ሀገር በሚሊዮኖች የሚቆጠሩ ጎዳና ተዳዳሪዎች አሉ። ስለዚህ በኢትዮጵያም በሱ ስም በአማራ ስም ስልጣን የተቆጣጠሩ ነበሩ። ኦሮሞዎችም ነበሩ። ኃይለ ሥላሴ አገዛዝ ስር የሚልክን አልደረስኩበትም። ነገር ግን እንደ ኦሮሞ ራሳቸውን አይቆጥሩ። ቢቆጥሩም እንደ ኦሮሞ አይወሰዱም። እና አማራ ከፍተኛ የበላይነት ነበረ ወይ ብለህ ብትጠይቀኝ፣ አሁን የኢትዮጵያ ቋንቋ ቋንቋው ነው። የኢትዮጵያ ማንነት ከአማራነት ጋር ሙሉ በሙሉ ይገጥማል። ከኦሮሞነት ጋር ግን ምንም አይገናኝም። ከወላይታነት ከሶማሌነት ጋር አይገናኝም። ይሄን ስናይ የአማራዊ በላይነት ነበረ ለማለት እችላለሁ። እንደው በደንብ ወጋችንን እንትን ለማድረግ ለምሳሌ ያነሷቸው የአጼ ምኒልክ የሾሟቸው ሚኒስትሮች ውስጥ እኮ ኦሮሞዎች ነበሩበት። ሲቀጥል አሁን ያነሱት ጋላን ለመግዛት ምናምን የሚል በማስረጃ የተደገፈ በአዋጅ መልክ የወጣ ይሁን ዋቴቨር ነበረ ወይ? እንደዛ ማስረገጥ ይቻላል? አሁን ብዙ ጊዜ አንዳንድ ነገሮች እንሰማለን በትርክት ደረጃ፣ በማስረጃ ግን መረጋገጥ ይችላሉ ወይ? የት ጋ ነው እንደዚህ ያለው? አንደኛ ነገር ጋላ ምንድን ነው የሚለው እኮ በዲክሽነሪ ተጽፎ ተቀምጧል። በከሳተ ብርሃን ይመስለኛል። ጋላ ያልሰለጠነ ብሎ ያስቀምጥና አማራን ደግሞ ምን ይለዋል? ጨዋ የሰለጠነ ይልና ያስቀምጣል። ይሄ እንግዲህ የጸሐፊው አቋም ብቻ ነው ብለን መውሰድ የለብንም። የመንግስትም ነው። ለምን ሳንሱር ሳያልፍ እንኳንስ ዲክሽነሪ እንኳንስ መዝገበ ቃላት ፓምፍሌትም አይወጣም። የመንግስት አውንታ አግኝቶ ነው ማለት ነው። መንግስትም አምኖበት ማለት ነው። እና ዞሮ
ጋላ ሲባል እንዴት ይጨርሰዋል? የአማራ ደመኛ ጠላት ይለዋል። እና የትግሬም አለ፣ የጉዴላም አለ፣ የሻንቅላም አለ። እነኚህን ዲክሽነሪዎች ማጥናቱ ይፋ ያደርገዋል ማለት ነው። ግን ምንድነው ልከራከሮት አልደፍርም። የቸገረኝ ምንድነው በመዝገበ ቃላት የሰፈረ በመጽሐፍ የሰፈረ ሁሉ የመንግስት አቋም ነው ብሎ መውሰድ ይቻላል ወይ? እንደዛ መወሰድ ካለበት አሁን እንኳን እኛ ባለንበት ዘመን አንዳንድ የኦሮሞ ምሁራን እኮ ስለሌላው የሚጽፏቸው ነገሮች አሉ። ያ በተመሳሳይ እንሂድ ካልን እኮ የኦሮሞ ህዝብ ወይም የኦሮሞ ፖለቲከኞች ወይም አመራር አቋም አድርገን መውሰድ ይቻላል። ሰዎች የተለያየ ሀሳብ አላቸው። ለምሳሌ አንድ ምሳሌ ላንሳለሁት ዝም ብሎ እንደው ትዝ ያለኝን አጼ ምኒልክ ለአባጅፋር ደብዳቤ ሲጽፉላቸው ሰውን ባሪያ ማድረግ ትክክል እንዳልሆነ በእግዚአብሔር አምሳል የተፈጠረ ይሄ በማስረጃ በሰነድ ያለ ነው የማወራው። ጋላም ቢሆን ይላሉ። አሁን ጋላ ኦሮሞን የሚገልጽ ከሆነ አባጅፋር ምንድን ናቸው ማለት ነው? አባጅፋር ኦሮሞ ናቸው እና እኔ አሁን ጋላ የሚለውን ቃል ከኦሮሞ ጋር ለማስተሳሰር ስለሚቸግረኝ ነው። እንዴት ነው የሚያዩት እርሱን? ኦሮሞ ማለት ነው ወይ ጋላ? ሲቀጥል ገዢ መደብ የነበረው አጠቃላይ ሰሜነኛው አይደለም ወይ? ከአማራ ትግሬ ምናምን ብለን ከማሰብ ይልቅ ሰሜኖች ያው መንግስት በማቋቋም ስለቀደሙ ግዛት እያስፋፉ ወደ ቆላው ወረዱ በሚለው ነው እኔ የተረዳሁትና ይሄን እንዴት ያዩታል? አንደኛ ነገር ስለ አባጅፋር ጥሩ አነሳ። አባጅፋር አጼ ምኒልክ ደብዳቤ ሲጽፍላቸው እኔ አንተን እንደ ጋላ አላይህም ነው የሚሉት። ይሄም በማስረጃ ያለ ነው። ሌላ ደብዳቤ ነው እየነገሩኝ ያሉት። እኔ ያየሁት ደብዳቤ ላይ እንደዚህ የለም። እኔ ይሄ አሁን ሰውን ባሪያ ማድረግ ተገቢ አይደለም የሚለው ደብዳቤ ላይ አሁን እርስዎ የሚሉት የለም። ምናልባት ሌላ ደብዳቤ ያወሩ ወርቅ ለመጠየቅ ነው እኔ ያየሁት ደብዳቤ ላይ። ብዙ ደብዳቤ ሳይለዋወጡ አልቀርቡም እና ይሄንንም የእሳቸው የልጅ ልጅ ጓደኛ ስለሆነ ፈልጌም ለማምጣት እሞክራለሁ። ደስ ይለኛል። እንደሱ ቢኖር ጥሩ ነው እና ተመልሶ ለመወቃቀስ ሳይሆን ነገሮችን እያጠሩ ለመሄድ እና አንደኛ አሁን ያልከው ኦሮሞዎች ብዙ ነገር ይጽፋሉ፣ ብዙም ለማለት ይችላሉ። አሁን እኮ ሳንሱር በጣም ደክመዋል። ያኔ እኔ በማወራበት ጊዜ ያለ መንግስት ፈቃድ አንድም ነገር አይታተምም። መንግስት አዎንታ ሰጥቶታል ማለት ነው። ስለዚህ ቢያንስ መንግስት አልተቃወመውም ማለት ነው። አይቶት ምንም አይደለም ብሎ ያሳለፈው ነው ማለት ነው። አሁን ደግሞ የፈለገ ሰው አማራም፣ ኦሮሞም፣ ወላይታም የሚሰማውን የመግለጽ መብት አለው። ሁኔታዎች ተቀይረዋል ማለት ነው። እንደው እንትኑን በደንብ ለመረዳት ስለፈለግኩ ነው አንዳንድ ጥያቄዎች የምጠይቆት፣ ለክርክርም አይደለም። የነበረው የነገስታቱ ስርዓት ከዓለም የህብረተሰብ እድገት ደረጃ በምን ይለያል? የትስ ዓለም ብንሄድ የፊውዳል ስርዓት ነው። ገዢ መደብ አለ፣ ተገዢ መደብ አለ። መብቱ የሚረገጥ የሚበዘበዝ የሚበደል የህብረተሰብ ክፍል አለ። በዳይ እና የደላው በሌሎች ትከሻ የሚኖር ደግሞ ገዢ መደብ አለ። ይሄ ዓለም የተሰራችበት ስርዓት ሆኖ ሳለ ኢትዮጵያ ውስጥ ለምን ወደኋላ እየተመለስን አንዱ በዳይ አንዱ ተበዳይ ሆነን ዛሬም እየተበዳደልን መኖር አግባብ ነው ይላሉ ወይ?
አግባብ አይደለም። ዛሬ ለእኩልነት ነው መስራት ያለብን። ሙሉ በሙሉ እኩል ሆነን ቅድም እንዳልኩት ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ ይሄ እውን እንዲሆን መታገል አለብን። ሁሉም ተበዳይና የተበደለ ሳይሆን ሁሉም ግን ወደዚህ ትኩረቱን ወደዚህ አዙሮ አንድ አዲስ አይነት አንድነት በወንድማማችነት በእኩልነት በፍትሃዊነት ላይ የተመሰረተ አዲስ ኢትዮጵያ አንድነትን መፍጠር አለብን ባይነኝ። እስከ ዛሬ በኃይል ነው የተሰበሰብነው፣ በኃይል ነው አንድ ላይ እየኖርን ያለ ነው፣ በፍላጎት ሳይሆን። አሁንም ዛሬም በኢትዮጵያ አንድነት ላይ ለማመጽ እየሞከሩ ነው ተብሎ እንካሰሳለን። እውነተኛ አንድነት ካለ እኮ ይሄ ክስ አያስፈልግም፣ ይቀራል ማለት ነው። እስከዛሬ አስተማማኝ አንድነት አልተፈጠረም፣ በኃይል ነው። ከዚህ ከኃይል አንድነት ወደ አዲስ አይነት አንድነት እንዛወርና በእኩልነት ላይ በፍትሃዊነት ላይ በወንድማማችነት ላይ የተመሰረተ የኢትዮጵያ አዲስ አይነት አንድነት ወደዛ እንስራ ባይ ነኝ። በግልጽ እንዲቀመጥ ስለፈለግኩ እንጂ እስካሁን ከተናገሯቸው ነገሮች ውስጥ ምን እንደሆነ ለኔ ግልጽ ይመስለኛል። ግን እንደው ቀጥታ እንዲቀመጥ ስለፈለግኩ ነው የምጠይቆት። መጀመሪያ የተነሳችሁለት የኦሮሞ ጥያቄ ምንድን ነው? በአጭር ቋንቋ ቅድም እንዳልኩት ነፃ አገር ኦሮሚያ ነፃ አገር እንዲሆን ነበር። በግልጽ ነበር ይህንን ስናካሄድ የነበረው። በኋላ በ1991 እና 92 በኋላ ሁኔታዎች ተቀየሩ። የኢትዮጵያም ሁኔታ ተቀየረ። ኦሮሞ የአንድ የኢትዮጵያ ፖለቲካ ተሳታፊ እንዲሆን በር ተከፈተለት። ያንን ወስደን በኢትዮጵያ ውስጥ ብንቆይ ይሻላል የሚል እምነት አደረብኝ። ሌላ ምክንያት የሆነኝ ነፃነት፣ የአገር ነፃነት ብለን ስናናፍስ ብዙውን ጊዜ የህዝብ መብት ይደርሳል፣ አገሩ ነፃ ይሆናል። እንግዲህ የብሔሩ መብት በአባል ኃይል ይጨቆናል እንጂ መጨቆኑ ይቀጥላል። ይሄን ደግሞ በአካባቢያችን ነፃነታቸውን የተጎናጸፉ ብዙ ምክንያቶች ማንሳት እንችላለን። ሁለተኛ፣ በባህል፣ በቋንቋ፣ በሃይማኖት አንድ መሆን ግዴታ የአንድነት መሰረት ላይሆን ይችላል። ጥሩ ምሳሌ ሶማሊያ ነች። በሁሉም ነገር አንድ ናቸው። በቋንቋ፣ በባህል፣ በሃይማኖት፣ በኑሮ ደረጃ አብዛኞቹ ከብት አርቢ ናቸው። ይሄ የውስጥ ተመሳሳይነት ግዴታ ለአንድነት መሰረት ላይሆን ይችላል። እንዲያውም ለመከፋፈል ምክንያት ሊሆን ይችላል ብዬ ስለ አሰብኩት ነው። የውጭ ልዩነትን በማክበር የውስጥንም ማክበር ያስፈልጋል የሚል ሃይማኖታዊ ፊሎሶፊካል ሀሳብ ላይ ስለደረስኩ ነው።
እስከ ዛሬ እንግዲህ ኦነግ ትግል ከጀመረ 50 ዓመት አልፎታል። በዚህ 50 ዓመት ውስጥ ምን ያክል ኦሮሞዎች መስዋዕትነት ከፍለዋል ብለው ያስባሉ? እንደው የምታውቁት ነገር አለ? ብዙ ነው። ምን ያክል እንደው መገመት ከቻለ? እኔ ቁጥሩን የለኝም፣ ግን በጣም ብዙ ነው። ዛሬም እየከፈለ ነው። አሁን ኦነግ ከደረሰበት ካለበት ሁኔታ አንጻር ሲታሰብ ያ ሁሉ መስዋዕትነት ተገቢ ነበር ብለው ያስባሉ? አሁን ስላለው የኦነግ አደረጃጀትና ድርጊት ማውራት አልችልም። አባልም አይደለሁም። ስለዚህ እነሱን መጠየቁ ነው የሚሻለው ይህን ጥያቄ። እኔ ከ2018 በኋላ ትጥቅ ትግሉ ያስፈልጋል ብዬ አላምንም። በዚህ ላይ ከኦነግ ጋር ከፍተኛ ልዩነት ነው ያለኝ። አሁን የሰላማዊ ትግል ለማካሄድ ሙሉ በሙሉ ተሟልቷል ማለት አልችልም። እኛ ትግሉን ስንጀምር ከነበረ ሁኔታ ግን በጣም የተሻለ ነው እና ይህንኑን ጠባብ የሆነውን ሁኔታ ውስጥ ገብተን እሱም ማስፋት እያሰፋን መሄዱ ይሻላል ባይነኝ እና ስለዚህ አሁን ያለበትን የኦነግ ሁኔታ መሪዎቹን ብዙ ናቸው ደግሞ እና ምንም አይቸግርም። ለአጠቃላዩ የኦሮሞ ማህበረሰብ ከሌሎች ወንድምና እህት ማህበረሰቦች ጋራ በሰላም ሊያኖረው የሚችል ማስተላለፍ የሚፈልጉት ወይም መልእክት ካለዎት? ቅድም ያልኩትን ደግማለሁ። ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ የእነኚህን መፈክሮች አንግበን በነዚህ ላይ መታገሉ ይሻላል ባይነኝ። የደረስንበት ሁኔታ እዚህ ላይ አድርሶናል እና የሚቀጥለው የተሻለ የኢትዮጵያ ብሔሮች እኩልነት እውን የሚሆነው በወንድማማችነት ላይ የተመሰረተ አንድነትን እውን የምናደርገው ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ የሚለውን በስራ ስንተረጉመው ነው። በዚህ ላይ በርትቶ እንዲሰራ ኦሮሞ ባይ ነኝ። እኔ ጥያቄዎቼን ጨርሻለሁ። እርስዎ መጨመር የሚፈልጉት ነገር ካለ የመጨረሻ ላድርገው። ምንም ሁለተኛ አትደውልልኝ። አቶ ሌንጮ ለታ የቀድሞ የኦሮሞ ነጻነት ግንባር አመራር ጥሪያችንን አክብረው እዚህ ስቱዲዮ ድረስ በመገኘት የአንደበት እንግዳ በመሆኑና ለሰጡን ቃለ መጠይቅ ከልብ አመሰግናለሁ።